እለቱ ማክሰኞ ከቀኑ 10 ሰዓት ገደማ ነበር። ሜክሲኮ ዲአፍሪክ ሆቴል አካባቢ በርካታ ሰዎች ታክሲ የሚጠብቁበት ግርግር የበዛበት ቦታ። የ16 ዓመቷ ኑሐሚን ጥላሁን በየዕለቱ እንደምታደርገው ከትምህርት ቤት ከመጣችበት ታክሲ ወርዳ ወደ ቤቷ በእግሯ ያቀናች ነበር። ጥቂት እርምጃዎች እንደተራመደች ግን ያልጠበቀችው አደጋ ገጠማት። ለወራት አፈቅርሻለሁ እያለ በየሄደችበት የሚከተላት መውጫ መግቢያ ያሳጣት የነበረ ወጣት አንገቷን በስለት 2 ቦታ ወግቶ ከመሬት እንደዘረራትና በአካባቢው የነበሩ ሰዎች ተጫጫኸው ከወደቀችበት አፋፍሰው በአቅራቢያው ወደሚገኘው ባልቻ ሆስፒታል እንዳደረሷት የፈሰሳት ደም ብዙ በመሆኑ በሕክምና ህይወቷን ለማትረፍ ሳይቻል እንደቀረ እናቷ ወይዘሮ ወይንሸት ወዳጆ ይናገራሉ። ሚስጥርም አታወራኝ ምንም ማቆ ነገር ጀም ስለልጁ 1 አመት ከ6 ወር ስትሆን አባቷ ሞተብኝ። በብቸኝነት ለሴት እየሰፋው ነው ያሳደግኳት። እኔ ኩዬ ልጅ ኮነሽ ልጅነቴን ሁሉ ያጣሁባት። እኔ ጓደኛዋም አይደለም ምንም አይደለም ከታም ጥቶ እንደጣለባት ራሱ ምንም አላወቅም። እዛው እናንተ አካባቢ የሚኖር ልጅ ነው? የት አካባቢ ያለ ልጅ ነው? እንደው ከሰማራኒ ከወደ 24 የሚባል ቀበሌ ተከትሏት መጣ የሚሉ ነው የሰማሁት። በጣም ብቻ ለጋው ልጅ እኔ ታሪክ ነገር ተደርስልኛለች ስል ብዙ ልጅን ቀጥብኝ ምንም ማቆ ነገር የለም። እኔ ለፍቻ ዳሪ ነኝ ለራሴ ቀን ስራ እየሰራው አንድ ሰው ትንሽ ነገር ለነገራኔ ሰጠቆ ባገራክልኝ ያረ ደርሶልኝ ነበር ማለት ነው። ሀገር ይፋረልኝ ለተራራታይ በደስ እዚህ ታለ ዛሬ ሳምንት ነው ቱርኪ ስትመጣ እንግዲህ መንገድ ላይ እንደዚህ አርዶ ይጣላት። እኔ እኮ ለምን እንኳን አልቻልኩም። ግራ ገባኝ የምትልኝ ያሰደኩት ፍትሄድ አሁን እድሜዋ ደርሷል። በቃ ያርፋለሁ ሰማትለው ነገር የላትም። ደርሼልሻለሁ እናቴ በቃ ሁሌ ነው የምትለኝ። አሁን ምንም ነገር አስፈልግም አትሸኝኝ እኔ ህፃን አይደለሁም ነው የምትለኝ። በዚህ ሰዓቱማ እንደዚህ እንዳያመጥ እንጂ ወይዘሮ ወይንሸት ወዳጆ ስለ ልጃቸው ጭምትነት ደጋግመው ነው የሚናገሩት። የአንድ ልጄን ነገር ሀገር ይፍረደኝ፣ እናትም አባትም ሆኜ ነበር ያሳደግኳት። እኔ አንድ ልጄን አጥቻለሁ። ከእንግዲህ እንዲህ ያለ ወንጀል በማንም ላይ አይድረስ ይላሉ። እንደ ሰው እንኳን ተጫውታ አይደለም እኮ ልጅ እንደ እንጃብቻ መግለጽ ያቅተኛል። በረቁጭ ብላ ምትልልነች ከትብቴ መጣች ወሯ ላይ ነው። ግዜ ሰፊ ነው። ልጆች አሉ። ከልጆች አትገናኝ ድድር አታቅ ቀልምና ጨዋታ የላት። እኔም ራሴ ለራሴ ነው ግራ የሚገባኝ ነበር። ተፈጥሮ ጨራሽ እንደዛ ነው ተንጨካኛ ዘዘባት ግልጠት ሲኖራት ማታ መጣ ነበር። ምንም ግልጠት እንኳን የላት። ማንም ሰው ጥቃት አይደረስበት። ፍርድ ይሰራበት። ትክክለኛ ፍርድ ይሰራል። የመታሰር መፈታት አይደለም። ሰብይ ማንም አይደረስበት። ማንም ጠላት ምንም አይደረስበት። እውነት ሰው ይሸሻል አሉ። ጭራሽ ይሸሻል። እንደዚህ ምን እንደሚቀረው እሰቃየት ያገላበጠ ነው ያረጋግጥ እንደምንክ ተጠርጣሪው ወንጀለኛ ለመጋቢት 4 2009 ዓ.ም በፌደራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት ለፍርድ እንደሚቀርብ በደረሰን መረጃ መሰረት ወደ አዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ደውለን ነበር። ጉዳዩ በምርመራ ላይ እንዳለና ለጊዜው ምንም አይነት መረጃ ማግኘት እንደማንችል አስረድተውናል። አቶ ዮሴፍ አምሮ የህግ አማካሪና ጠበቃ ናቸው። በአጠቃላይ በኢትዮጵያ በሴት ልጆች ላይ ስለሚደርሰው ጾታዊ ጥቃትና የተቀመጠውን ህግ በተመለከተ ማብራሪያ ሰጥተውናል። ህጉ እንግዲህ የተሻሻለው በ1996 ዓ.ም የተሻሻለ የወንጀል ህግ አለን። የወንጀል ህጉ በተለይ ትኩረት ሰጥቶ ከያዛቸው ነገሮች አንዱ የህፃናትና በሴቶች ላይ የሚፈጸሙ ወንጀሎችን በተመለከተ በጣም ዝርዝርና አዳዲስ ቅጣቶችን አካቷል። የሆነ ሽፋን አለው በህጉ ማለት ነው። በሴቶች ላይ የተለየ ጥቃት ይደርስባቸዋል። ትክክል ነው ይደርስባቸዋል። ዞሮ ሰው መግደል ትልቁ ወንጀል ነው። በኢትዮጵያ ወንጀል ህግ መሰረት በሞት ከሚያስቀጡ ወንጀሎች አንዱ ሰው መግደል ነው። አሁን ሰሞኑን የደረሰውም እስከ ግድያ ድረስ ሄደው እንደሱ ነው። ሌሎች አሁን በሴቶች ላይ የሚፈጸሙ
ጾታዊ ትንኮሳ ወይም ሴክሹዋል ሃራስመንት የሚባሉት በሙሉ በወንጀል ሕጋችን ያስቀጣሉ። በመጨረሻም አቶ ዮሴፍ አምሮ የኑአሚን ጥላሁን ህይወትን ያሳጣው ወንጀል በጣም አሳዛኝ እንደሆነና ፈጣን ፍትህ እንደሚሻም ሙያዊ አስተያየታቸውን ሰጥተውናል። እንደ ሰው ስታስቢው በጣም አሳዛኝ ነው። በአስቸኳይ ምርመራውን የያዘው አካል ማስረጃዎችን የቴክኒካል ማስረጃዎችን አሰባስቦ ጥፋተኞቹን ለፍርድ ማቅረብና ተገቢውን ቅጣት እንዲያገኙ ማድረግ ምንም አማራጭ የሌለው መንገድ ነው ብዬ ነው የማስበው።